ሰው ሲቃወምህ ለህሊናውና ለጊዜ እድል ሰጥተህ ዞር ትላለህ። ዞር የምትለው ስለተሸነፍክ አይደለም፣ ስለፈራህም አይደለም። ለተቃዋሚዎቹ የህሊና የረፍት ጊዜ ለመስጠት ነው። ዛሬ ቢቃወምህ ነገ ከነገ ወዲያ ሊሰማ ይችላል። ስለዚህ ክርክርና ሰፋጣ ውስጥ መግባት የለብህም። በጣም ከተቃወሙ ዞር። ኢየሱስም እንዲሁ ነው ያደረገው። ሊወግሩት ፈለጉ፣ ከመሃላቸው ዞር። ፍርድ ቶሎ እንዳይመጣባቸው አንዱ የርህራሄና የምልጃ ነገር ዞር ትላለህ። ዛሬ ተቆጣ፣ ነገ ሊበርድ ይችላል። ፊት ለፊት ግን ከተቃወምከው ምናልባት እግዚአብሔርንም መንፈስ ቅዱስንም ሊያሳዝን ይችላል ያ ሰው፣ ወይም ሊገልህና በደም ይጠየቃል። አንደኛ ራስን ትጠብቃለህ፣ ሁለት ሰውየውንም ታስጠብቀዋለህ። መሸሽ አንድ ጊዜ መፍትሄ ሊሆን ይችላል። የምትሸሸው ሩጫን ጨርሰህ ሊሆን ይችላል። ስደት ከበዛብህ የእግዚአብሔር ድምጽ ይሆናል። አሁን ሩጫን ጨርሰሃል ሹልክ በል ማለቱ ሊሆን ይችላል።